ለምህረማታ የደብረዋን የደብረዋን ጸሐፊ ክቡር አባታችን አባ ገብረመድኅን ቅዱስ ወንጌል ኃላፊ፣ የተወደዳችሁና የተከበራችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ሽበት የክብር ዘውድ ነውና የክብር ዘውድ የደፋችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት፣ የደብረ መዘምራን በገናናው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አደራችሁ? አስፈሪውን አስደንጋጩን የጨለማን ሰዓት ገፎ ያዘኑት በሚጽናኑበት የተጣሉት በሚታረቁበት በዚህ በምሕረት በቅድስናው ስፍራ የሰበሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክና አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ጸሎት፣ ምልጃ፣ የቅዱሳን የአባቶቻችን በረከት ከሁላችን ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳም ነፃ ወጣ። ከእንግዲህ በኋላ ሰላምና ደስታ ሆነ ማለት ነው። በዚያ በደረሰ እግዚአብሔር ክብር ምስጋና ይግባው። እስቲ እግዚአብሔርን በደንብ አድርጋችሁ አመስግኑ። እስቲ እግዚአብሔርን አመስግኑ። የደረሳችሁ ብቻ እግዚአብሔርን አመስግኑ እያለሁ ብዙዎቻችሁ ማዕድ እየረገጣችሁ ትሄዳላችሁ። ምንም ያስቸኩል ነገር የለም። እኔም አላበዛም። ዛሬ ትልቅ በዓል ነው። ዓለም ውስጥ ብንሄድ ሐዘንና ጫጫታ መከራ ነውና ትንሽ ደቂቃ ብቻ ታገሱ። እግዚአብሔር ከሁላችን ጋር ይሁን። እሱ ሁላችሁ ሙሽራዬ ሆይ በሉ እስቲ። ድምፃቸው አይሰማም። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 8 ላይ ተጽፎ የምናገኘው ቃል ነው። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ። ይህንን ቃል ጠቢቡ ሰሎሞን ከመዝሙሮች ሁሉ መዝሙር ተብሎ የተጠራው መኃልየ ዘሰሎሞን ምዕራፍ 4 ላይ ተጽፎ እናገኛለን። የተወደዳችሁና የተከበራችሁ ምዕመናን ዛሬ ልደት ነው። ልደታ ለማርያም ይባላል። ዛሬ ከ33ቱ አበይት በዓላት መካከል የእመቤታችን ልደት ነው። ይደንቃል። ብዙ ሰዎች፣ ጠቢባን፣ አዋቂዎች፣ ሊቃውንት፣ የሀገር መሪዎች፣ ነገሥታት የራሳቸውን ልደት አክብረዋል። በቁምም በሞትም የሚከበርላቸው ልደት አለ። ዛሬ ግን ሙሽራዬ ብሎ የጠራት ሙሽሪት ቤተ ክርስቲያን፣ ሙሽራው ክርስቶስ፣ ሙሽሪት ድንግል ማርያም፣ ሙሽራው ኢየሱስ ክርስቶስ እንዲህ ይለናል። ሁለንተናሽ ውብ ነው፣ ነውርም የለብሽም። ምን የለብሽም ማለት ነውር የለብሽም ብሎ ይዘረዘርልናል። ዛሬ እንግዲህ አባቶች ነገርን ከስር ውሃን ከምንድን ነው የሚሉት? ከጠሩን በሚል ሁሉ ዛሬ ዲያቆኑ መሰረታቲያ ውስተ አድባር ብሎ በምስራቁ መሰረቶቿ ምን ያሉ ናቸው አለ? የተቀደሱ ናቸው። መሰረቶቿ የተቀደሱ ተራራዎች ናቸው ብሎ አስቀድሞ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል። ምን ብሎ?
መዝሙር 86 ቁጥር 1 ላይ እነሆ መሠረቶቿ ብሎ አስቀድሞ የተናገረው የኢየሩሳሌም ተራራዎች ነው። የደብረ ታቦር ተራራ ነገረ መለኮቱ የተገለጠበት፣ የሞሪያ ተራራ አብርሃም ልጁን የሰዋበት ተራራ፣ ደብረ ዘይት ተራራ ነገረ ምጽአቱ የተነገረበት ተራራ፣ ቄርሜሎስ ተራራ ፍሬያማ ተራራ ተብሎ ኢየሩሳሌምን የከበበው እነዚህ ተራራዎች ናቸው ይለናል። ያንን ተራራ ሲያነሳ በቅዱሱ ተራራ ብሎ ቅዱስ ጴጥሮስን ዘግቦልናል። ስለዚህ መሠረቶቿ በተቀደሱ ተራራዎች ናቸው ብሎ ያነሳው የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም መሠረቶቿ ቤተሰቦቿን ሲያነሳ ነው። ለድንግል ማርያም እንግዲህ አባት እናት አለ፣ ወላጆች አሉ። እያንዳንዱ ጴጥርቃና ጤካ የሚባሉ ቤተሰቦች እንደነበሯት ይነግረናል። አባት አለ፣ እናት አለ፣ አያት፣ ቅድመ አያት እያለ ይነግረናል። ግን ባጭሩ እነዚህ ሁለት ደጋጎች እግዚአብሔርን የሚፈሩ ነበሩ ይላል። ማለት የሚፈሩ ንገሩኝ እስኪ፣ ማንን የሚፈሩ? እግዚአብሔርን መፍራት ጥበብ ነው። እግዚአብሔርን መፍራት ማስተዋል ነው። እግዚአብሔርን መፍራት እውቀት ነው። ወዳጆቼ የጥበብ መጀመሪያም መጨረሻም ማንን መፍራት? ሁላችሁም ተናገሩ። ማንን መፍራት? እግዚአብሔርን መፍራት። በትዳራቸው እግዚአብሔርን ያከብራሉ። ገንዘብ አላቸው ግን ልጅ የላቸው። በልጆቻቸው መካን ነበሩ ይላል። ግን ረዥም ዘመን አልወለዱም። ረዥም ዘመን ልጅ ይፈልጋሉ። ንብረት አላቸው ግን ልጅ የላቸው። ከዕለታት አንድ ቀን ራእይ ወይም ሕልም አለሙ ይላል። ምን አለሙ? ራእይ አዩ። ከአንድ በረት ውስጥ 7 ነጫጭ እምቦሶች ሲወጡ ተመለከቱ። ልብ በሉ፣ ነጫጭ 7 እምቦሶች። 7ተኛዋ ደግሞ ጨረቃ ስትወልድ፣ ጨረቃ ፀሐይ ስትወልድ አዩ። እነዚህ ሁለት እግዚአብሔርን የሚፈሩ የሚባሉ ባልና ሚስቶች። ስለዚህ በሀገሩ ላይ ሕልም አላሚ ነበረና ወደ ሕልም ፈቺ ሄደው ሕልም አየን። ስለዚህ ከአንድ በረት ውስጥ 7 እምቦሶች ነጫጭ ሲወጡ አየን። 7ተኛዋ ደግሞ ጨረቃን ስትወልድ፣ ጨረቃ ደግሞ ፀሐይ ስትወልድ አየን ብለው ለሕልም አላሚው ነገሩት። ሕልም ፈቺውም እንዲህ ብሎ ተናገረ። 7ቱ ደግ የሆኑ 7ቱ እምቦሶች ነጫጮቹ 7 ሴቶች ትወልዳላችሁ። 7ተኛዋ ደግሞ ጨረቃ ትወልዳለች። እቺ ደግሞ የተለየችና የተመሰገነች ናት ይላል። የፀሐዩ ጉዳይ ግን አልተገለጠልኝም ብሎ ነገራቸውና ይህንን ሰምተው ወደ ቤታቸው ሄዱ። ደረገውን ማለምንም ይችላል አይችልም? ወዳጆቼ አለቀ ደቀቀ የተባለውን መቀጠል የሚችል ማን ብቻ? እንባን ማበስ የሚችለው ማን ብቻ? ወዳጆቼ ብቸኛ ነኝ አትበሉ፣ ሰው የለኝም አትበሉ። ቢዘገይም የሚቀድመው የሌለ ማን ብቻ? እግዚአብሔር ይመጣል። ወዳጆቼ እግዚአብሔርን ጊዜ ጠብቁ። እግዚአብሔር እንባ አባሽ ነው፣ ታሪክ ቀያሪ ነው። ጸሎታቸውን ሰማ ይላል። የሁላችንንም ጸሎት መድኃኔዓለም ይስማ። ወዳጆቼ በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። እግዚአብሔርን አምነን እግዚአብሔርን ተደግፈነው ስሙን ስንጠራ የምናውቀው ነገር የለም። ስለዚህ ወዲያውኑ ቴክታ ጸነሰች። አቤት ጊዜ ሐዘናቸው ተረሳ፣ መከራቸው ታበሰ። ስለዚህ ቴክታ ጸነሰች። የመጀመሪያዋን ልጅ ኤሄሜን ብላ ሰየመችው። ኤሄሜን ደግሞ ሴት ወለደች ይላል። ልብ በሉ፣ በርሚንን ወለደች። በርሚን ወለደች። በርሚን ደግሞ ቶላን ወለደች ይላል። ቶላ ደግሞ ሲካርን ወለደች። ሲካር ሴትናን ወለደች። ሴትና ሄርሜላን ወለደች። ሄርሜላ
ሄርሜላ ደግሞ ቅድስት ሐናን ወለደች። የማንን እናት? የእናታችን የቅድስት ድንግል ማርያምን ወለደች። ቅድስት ሐና ማንን ወለደች? ንገሩኛ። ታሪኩ ይሄ ነው። የሚገርማችሁ ሰባት እምቦሳዎች የተባሉ እነዛ ሴቶች ልጆች ናቸው አሁን የጠቀስኩላችሁ። ሰባተኛዋ ደግሞ ጨረቃ ወለደች የተባለችው ልብ በሉ። ጨረቃ የተባለችዋ ራሷ ድንግል ማርያም ናት። ፀሐይ መውለዷ ፀሐይ ጽድቅ ተብላለች። ምስራቀ ምስራቃት ተብላለች ድንግል ማርያም። ሁለተኛዋ ሰማይ ተብላለች። ለምን? ሰማይ ዙፋኑ ነው። ደግሞ አጭር ቁመት በጠባብ መሬት ዙፋን አድርጎ የተጠቀማት ምክንያተ ምሕረት ዛሬ መቅደስ የታነጸበት እናት ያገኘንበት ዕለት ነው። ደስ ይበላችሁ ወዳጆቹ፣ ደስ ይበላችሁ። በመጽሐፍ ቅዱስ ውስጥ መካኖች በአጭሩ 8 መካኖች አሉ። ስንት መካኖች? ንገሩኝ። ስንት መካኖች? 8 መካኖች አሉ። የመጀመሪያዋ ሳራ ትባላለች። በ90 ዓመቷ የወለደች የሚደንቅ ነው። በስንት ዓመት? ወዳጆቼ እግዚአብሔር አልጎበኘኝም አትበሉ፣ አላየኝም አትበሉ። እግዚአብሔር ጊዜ አለው፣ ዘመን አለው። አብርሃም ሚስቱ ሳራ ናት። በ90 ዓመት ልጅ ወለደች። ልጇን ይስሐቅ ብላ ሰየመችው። የመጀመሪያዋ መካን ነበረች፣ እነሆ ልጅ እንድትወልድ አደረገ። ሁለተኛዋ ርብቃ ትባላለች። ወዳጆቼ ርብቃ ደግሞ ለ20 ዓመታት መካን ነበረች። ለስንት ዓመታት? ንገሩኝ። ለስንት ዓመታት? ለ20 ዓመታት። ኤሳውና ማንን የወለደች ይነግረኛል? ያዕቆብና ኤሳውን ከማኅፀን ሲገፋፉ የነበሩትን የወለደች ናት ርብቃ። ሦስተኛዋ መካን ራሔል ትባላለች። ራሔል ደግሞ በጣም የሚገርመው እቺ ራሔል ኦሪት ዘፍጥረት ምዕራፍ 29 ላይ ተጽፏል። የያዕቆብ ሚስት ናት። ዮሴፍና ቢንያምን የወለደች ናት። የደረቀውን ማለምለም የሚችል መድኃኔዓለም ይችላል። ወዳጆቼ ደርቄአለሁ አትበሉ። እግዚአብሔር ይጎበኛል። እግዚአብሔር ያያል። እግዚአብሔር ታሪክ ይቀይራል። ሦስተኛዋ ራሔል ናት። አራተኛዋ መካን የማኑሄል ሚስት ናት። እቺ ሴት ስሟን ተጠቀሰ በመጽሐፍ ቅዱስ ውስጥ ግን ሶምሶንን የወለደች ናት። ናዝራዊው ሶምሶን የወለደች የማኑሄል ሚስት። አምስተኛዋ መካን ሐና ትባላለች። ሐና የኤልቃና ሚስት ሐና። እቺ ማና መካን ናት። አቤት መካኖችን! የሚገርማችሁ 8 መካኖች አሉ በመጽሐፍ ቅዱስ ውስጥ። ከ8ቱ ግን 7ቱ ብቻ ነው የወለዱት። እነግራችኋለሁ፣ 7ቱ ብቻ። አሁን ስንተኛው ላይ ደርሰናል? 5ኛዋ ማናት? ሐና የሳሙኤልና ልቤ በእግዚአብሔር ጸና ያለችው ሐና። አያችሁ፣ የኤልቃና ሚስት እቺን ወልዳለች ሳሙኤልን። 6ኛዋ የሱነማዊቷ ሴት ናት። መካን የነበረችው ወዳጆቼ፣ የሱነማዊቷ ሴት ኤልሳን የተቀበለችው ታሪኳን ትቀበለኝ የነበረችዋ ሴት እግዚአብሔር በልጅ ባረካት። እግዚአብሔር ማኅፀኗን ፈታ ይላል። ታሪኳን ቀየረ። 7ኛዋ ወዳጆቼ ነቀፌታ ያልተገኘባት የካህኑ የዘካርያስ ሚስት ኤልሳቤጥ ናት። ድንግል ማርያምን ያመሰገነችዋ ኤልሳቤጥ ያመነች ብፅዕት ናት ብላ ድንግል ማርያምን ያመሰገነችዋ ቅድስት ኤልሳቤጥ መካን ነበረች ናት። በእግዚአብሔር ፊት ነውር የሌለባት፣ በእግዚአብሔር ፊት በቅድስና ካህኑ ዘካርያስ በንጽሕና በቅድስና ይኖር የነበረ ኤልሳቤጥን ዘካርያስ እነሆ ልጅ ወለደ። ነገር ግን ታላቁ መጥምቀ መለኮት ዮሐንስን ወለደች። ስንት መካኖች አሉ? ንገሩኝ እስኪ። አንደኛዋ ሳራ፣ ሁለተኛዋ ርብቃ፣ ሦስተኛዋ ራሔል፣ አራተኛዋ ንገሩኝ የማኑሄል ሚስት ሶምሶንን የወለደችው። 5ኛ የሱነማዊቷ 6ኛ ንገሩኛ። አልሰማችሁም? ሐና የሳሙኤል 7ኛ ኤልሳቤጥ ናት። 8ኛ
በታቦቱ ፊት ሜልኮል ናት። እች ሜልኮል ልጅ አልወለደችም ይላል። ማኅፀኗን ዘጋ። አቤት! ዳዊት በታቦቱ ፊት ሲዘምር ሳቀችበት፣ አላገጠችበት። ሜልኮል እስከምትሞትበት ቀን ድረስ አልወለደችም ማለት ምን ማለት ነው? ከሞተች በኋላ ወለደች ማለት ነው። እግዚአብሔር ማኅፀኗን ዘጋ። እንመለስ። የዛሬ በዓል ቅዱስ ኢያቄም ኢያቄምና ቅድስት ሐና። ኢያቄም ማለት እግዚአብሔር ያቆማል ማለት ነው። እግዚአብሔር ያዘጋጃል ማለት ነው። ሐና ማለት ጸጋ ሞገስ ማለት ነው። ትርጉም ሁለቱ እግዚአብሔርን ይፈራሉ። ነገር ግን የሚገርማችሁ ሐናም መካን ነበረች እንደ አያቶቿ እንደ ቅድመ አያቶቿ። አያችሁ መካኖችን በልጅ የሚያሳቅፍ ታሪክ የሚቀይር ማን ብቻ? ስለዚህ አቆርጥጠው ሁልጊዜና በጸሎት ይተጉ ነበረ። እነሆ 40 ቀን ሙሉ ይጾምና ይጸልይ ነበረ ኢያቄም ከነገደ ይሁዳ እንዲሁም ደግሞ ከዳዊት ዘር ነው፣ ከነገሥታቱ ዘር ነው። ቅድስት ሐና ደግሞ ከሌዊ ወገን ከአሮን ከካህናት ወገን ናት። ስለዚህ እነዚህ ሰዎች የተከበሩ እግዚአብሔርን የሚፈሩ የነበሩ ናቸው። የሚገርማቸው የስማቸውን ትርጉም ሰዓት የለንም። የእነዚህ ቅድም የተናገርኳችሁ የሄርሜላ የደርቢ ሁሉ ይተረጎም ነበረ፣ ግን ሰዓት የለንም። ሰዓት ይገድበናል። ሐና የሚገርማችሁ መካን ናት፣ ልጅ የላቸው። በደስታና በፍቅር ይኖራሉ። ልጅ አልወለደችም ብለን የትዳር አጋራችንን አሳዝነን እግዚአብሔርን መጠበቅ አቅቶን ማለት ጠብቁት፣ እግዚአብሔር ይመጣል። እግዚአብሔርን መጠበቅ ያስፈልጋል። በትዕግስት መጠበቅ፣ በጾም በጸሎት መጠየቅ መጠበቅ ያስፈልጋል። ሁለቱ እግዚአብሔርን የሚፈሩ ደጋጎች ቅኖች የነበሩ እነሆ ነሐሴ 7 ቀን ሐና ጸነሰች። የጸነሰችውን ደግሞ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም። የሚገርመው ብዙ እናቶች ነገሥታትን ወልደዋል። ብዙ እናቶች ጳጳሳትን፣ ቅዱሳኑን፣ መነኮሳቱን ወልደዋል። እመቤታችን ግን ትለያለች። በዛሬው ቀን ግንቦት 1 ቀን ሊባኖስ ተራራማ ስፍራ ነው፣ ሰንሰለታማ ስፍራ ነው፣ በሜዲትራንያን ባህር የሚገኝ ነው። ይህም ደግሞ በመካከለኛው ምስራቅ የሚገኝ ነው። ወዳጆቼ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን በዛሬው ቀን የተወለደችበት ዕለት ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ተወለደች ስንል ወዳጆቼ ኢየሱስ ክርስቶስ ሊወለድ 15 ዓመት ቀረው ማለት ነው። ተወለደች ስንል እናት አገኘ። የመጀመሪያይቱ ሔዋን የሰይጣንን ድምፅ ሰምታ ሞት ወለደች። ዳግማዊት ሔዋን ሁለተኛዋ ሰማይ የሕይወት እንጀራ የተገኘባት ድንግል ማርያም ግን የመልአኩ የቅዱስ ገብርኤልን ድምፅ ሰምታ ሕይወት ወለደች፣ ሰላም ወለደች፣ ፍቅር ወለደች። ደስ ይበላችሁ። ፍቅር የሰጠች እንመለስ። እኔና እናንተ አሙጠን የምንወደው ምን ይሆን? ጥላቻ፣ በቀል፣ ዘረኝነት፣ ሐሜት፣ ተንኮል፣ ጎጠኝነት ምንድነው አሙጠን እየወለድን ያለነው? ዛሬ ልደት ነው ስንል እመቤታችን የሕይወት እንጀራ ነው ዛሬ የሰጠችው። ተወለደች ስንል ወዳጆቼ ብዙ ሴቶች ነበሩ እኮ። ለዚህ ነው ኢሳይያስ 1:9 ላይ ዘርን ባያስቀርም ኖሮ እግዚአብሔር እንደ ሰዶምና እንደ ገሞራ በመሰልናት ዘር ንጽሕት ዘር ቅድስት የሆነች ንጽሕተ ንጹሐን ቅድመ ጸኒስ ድንግል ድኅረ ጸኒስ ድንግል ማኅተመ ድንግልና ያልተፈታ
ታፍራላችሁ? የጌታዬ እናት በላ ታፍራላችሁ? የጌታዬ እናት በሉ። የማን እናት? የኢየሱስ እናት ናት ዛሬ የተወለደችው። ደስ ይበላችሁ ወዳጆች፣ ደስ ይበላችሁ። እንዲሁ ዝም ብለን አይደለም የምናከብረው። የሚገርመው እሷ በድንግልና ጸንሳ በድንግልና ስትወልድ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ስትወልድ ልጇን ስትወልድ ኢየሱስ ክርስቶስን ስትወልድ እሱ ደግሞ ቀራንዮ ላይ አምጦ ወለደ። አያችሁ፣ አንድ ሴት ካረገዘችበት ጊዜ ሰዓት ጀምሮ ፊቷ ይወይባል። እውነት ወይስ ውሸት? ንገሩኝ እስኪ። የምትበላው አይስማማት፣ እግሯቿ ያብጣል አይደለ? ልክ ልጇን ስትወልድ ግን ደስ ይላታል። ሐዘኗን፣ ምጧን፣ መከራዋን ትረሳለች። ኢየሱስ ክርስቶስም ቀራንዮ ላይ ነው የወለደን። ለዚህ ነው እነሆ ከማይጠፋው ዘር ተወልዳችኋል። በፊት ወገን አልነበራችሁም፣ አሁን ወገን አግኝታችኋል። በፊት ምሕረት አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። ወዳጆቼ ኪዳነ ምሕረትን የሰጠን ንጽሕተ ንጹሐን ቅድስት ድንግል ማርያምን የሰጠን ክብር ምስጋና ይግባው። ሙሽራዬ በሏት እስቲ፣ ሙሽራዬ ሆይ በሏት እስቲ። ከሊባኖስ ከኔ ጋራ ነይ። ሊባኖስ ተሰደው እዛ ስፍራ ላይ ነው የተወለደችው ድንግል ማርያም። ሊባኖስ በውጭ ነው የተወለደችው። የሚገርመው አብዛኛው ኢየሱስ ክርስቶስ ሲወለድ በውጭ በበረት፣ ድንግል ማርያም የተወለደችው በውጭ ሊባኖስ ተራራ፣ ኢየሱስ ክርስቶስ የተሰቀለው ከከተማ ውጭ፣ ድንግል ማርያም የተወለደችው በውጭ። የሚገርመው በውጭ ከከተማ ሊባኖስ ተራራ በስደት። አይ ስደት ክፉ፣ ስደት ክፉ ነው። ምንም የያዙት ነገር የለም። ንፍሮ ቀቀሉ። ዛሬ በቤታችን እንደ አቅማችን ንፍሮ ዳቦ አዘጋጅተን ጎረቤቶቻችንን እንጠራለን። መልካም። ነገር ግን ይህ ተቀይሮ ባዕድ አምልኮ እንዳይሆን ቤተ ክርስቲያን እንዲህ አይነት ትምህርት የላትም። ንፍሮ የእመቤታችን የቅድስት ድንግል ማርያም እዛ አካባቢ ላይ ብርሃን በራ። ስንዴ ስለያዙ ንፍሮን ቀቅለው አያችሁ። እኛ ዛሬ ስንታረስ በምን ይሆን የምንተኛበት ስፍራ ምን ይሆን? ቀድሞ ነው የሚዘጋጀው። ድንግል ማርያም ግን በውጭ ሊባኖስ ተራራ፣ በረዷማ ስፍራ፣ ሰንሰለታማ ተራራ ይሆን። ወዳጆች በውጭ ተወለደች ድንግል ማርያም። የሚገርም ነው ታሪኩ፣ ተዘርዝሮ አያልቅም። ስለዚህ ወዳጆቼ ከባዕድ አምልኮ የላትም ቤተ ክርስቲያን። ጥርት ንጽሕት የሆነች ትምህርት ነው የምታስተምረው። ሌሎች ቡናውን ይደፋሉ፣ ቅቤ ይቀባሉ፣ ስጋውን ይበትናሉ። እኛ እንዲህ አይነት አስተምሮ የላትም ቤተክርስቲያን። አባቶቻችንም እንዲህ አይነት ትምህርት አያስተምሩ። ስለዚህ ሙሽራዬ ብለን የምንጠራት ድንግል ማርያም ናት። ሙሽራው ክርስቶስን የሰጠች ሕይወት የሰጠች ሕይወት የሆነች ሁለተኛዋ ሰማይ ተብላ የተጠራች ያመነች ብፅዕት የሆነች ትውልድ ሁሉ ብፅዕት ይሏታል ተብሎ የተጠራ የተመሰገነች መልአኩ ቅዱስ ገብርኤል ደስ ይበሉሻል ደስ ይበልሽ ብሎ ያበሰራት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናትና በረከቷ አማላጅነቷ የእናትነት ፍቅሯ ከሁላችን ጋር ይሁን። ታሪኩ ሰፊ ነው። ማታ በሰፊው በስፋት ትማራላችሁ። መካኖችን በልጅ እንዲታቀፉ ያደረገ እግዚአብሔር ክብር ምስጋና ይግባው። አለቀ ደቀቀ የኔ ጉዳይ አከተመ አትበይ። ማን ይጎበኛል? ሁላችሁ እግዚአብሔር በሉሲ ይጎበኘናል በሉሲ። እግዚአብሔር እንባችንን በሉሲ ያብሳል። አለቀ ደቀቀ በሉሲ የተባለውን ተስፋችንን ይቀጥላል። ስለዚህ የዛሬው ትምህርት የአዳም ተስፋ የተቀጠለበት ነው። 5500 የጨለማው ዘመን ዳግማዊት ሔዋን ድንግል ማርያም የተሰጠችበት አንድ። ሁለተኛዋ ወዳጆቼ የአምላክ እናት ሆና የተመረጠችበት ዕለት ነው። የአምላክ እናት ማርያም ሆይ ስለዚህ እንወድሻለን። ቅድም ቅዳሴ ላይ ሊቁ እንደሰማችሁ በኃጢአት የተጸነሽ አይደለሽም፣ በኃጢአት ፍትወት የተጸነሽ አይደለሽም።
አልሰማችሁ ቅዳሴው ላይ? ስለዚህ ድንግል ማርያም እውነተኛ መብል፣ እውነተኛ መጠጥ፣ እውነተኛ የሕይወት ጽድቅ የተገኘባት የአምላክ እናት ናት። ሦስተኛው ብዙ ሴቶች በድንግልና ጸንሰው በድንግልና አልወለዱም። ድንግል ማርያም ግን በድንግልና ጸንሳ በድንግልና ወለደችው። ስለዚህ ዛሬ ለቤተ ክርስቲያናችን ለሁላችን የደስታ በዓል ነው፣ ታላቅ በዓል ነው። ይህንን በዓል አታበላሸው እባክህ። ይሄ በዓል ትልቅ በዓል ነው። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ። አዎ ኢሳይያስ 11 ቁጥር 1 ላይ አዎ ከእሴይ ግንድ በትር ትወጣለች ይላል፣ ቁጥቋጦቿም ያፈራሉ ይላል። በትር የተባለችው ድንግል ማርያም ናት። ሌላው የመጨረሻ ለማጠቃለያ የያዕቆብ መሰላል ተብላለች። የቱን የሕዝቅኤል የተናገረው ትንቢት ተፈጽሟል። ሰለሞን የተናገረው ትንቢት ተፈጽሟል። ዳዊት የተናገረው ትንቢት ተፈጽሟል። ደስ ይበላቸው። መሰረቶቿ በተቀደሱ ተራራዎች ናቸው። ከተቀደሱ ቤተሰብ የተገኘች እሷም ቅድስት ድንግል ማርያም ከቅድስት ሐና የተገኘች የኢየሱስ እናት ድንግል ማርያም ማናት? ስሟ ንገሩኝ፣ ማናት? ማርያም ማለት እመቤት፣ ሀብት፣ ጸጋ ማለት ነው። እናት አድርጎ የሰቀል ስላችሁ እናቱን ወስቲ ለሚወደው ሰጠ። ለዮሐንስ በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እናቱን እንዋት እናት ብሎ የሰጠበት ዕለት ነው። እናታችን ተናል ደስ ይበላችሁ። እናታች በእውነት ነግራችሁ እናት የሰጠች ወላዲተ አምላክ የአምላክ እናት መሆን መመረጥ ነው፣ ድንቅ ነው። ኧረ ደስ ይበላችሁ ወዳጆች። ይበቃናል። እንግዲህ ታቦት ቆሞ ረዥም ሰዓትን ማስተማር ተገቢ አይደለም። እንደው ለግንዛቤ ያህል ነው። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 8 ሁለንተናዋ ውብ የሆነች ነውር የሌለባት ከአንስት ዓለም የተመረጠች እናት አድርጎ የሰጠን ክብር ምስጋና ይግባው፣ ክብር ምስጋና ይግባው። ሰይጣን ምሽቱን ተረስ እስቲ ሁለት እጃችሁን ከፍ አድርጋችሁ ድንግል ማርያምን የምትወዷት የሕይወት እንጀራ መብራን ወደን የምንጠራት ነው። በእውነት እኛ የምናፍርባት አይደለችም። እስቲ አመስግኗት። ምነው የራስን ጋረጋችሁ ጭንቀባውን ሞልታ ሰላም የወለደች ሕይወት የወለደች እስቲ ሰልሱት ነገር አሁን ጎረቤት ውስጥ ያላችሁ መካኖች ካላችሁ እግዚአብሔር ማኅፀንን ይፈታል አይፈታም? ማንም መጠበቅ በትዕግስት ጠብቁ። በጾም በጸሎት ጽኑ። እግዚአብሔርን ጥበቃ ብቻ መጽናት ነው። የወለዱትን አይተናል። 7 ወለዱ፣ አንደኛዋ ግን ሜልኮን አልወለደችም። በእግዚአብሔር ታቦት በዝማሬ ላይ እንዳታሹፉ። አያችሁ፣ ሜልኮን ማኅፀኗ የተዘጋው በእግዚአብሔር አገልጋዮች ላይ ስትቀልድ እንዴት ንጉሥ ሆኖ ታቦቱ ላይ ይዘመራል አለች። ወዳጆቼ ዝቅ ብሎ አይደለ ክርስቶስ ከበረት የተወለደው። ስለዚህ ዝማሬ በረከት የምናገኝበት ነውና ይቆየን። ያስተማረን የመከረን ያጽናናን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። እናት ማኅደረ መለኮት ብለን የምንጠራት የመለኮትና የኢየሱስ እናት የመላእክት የሰማዕታት እናት የኔና የእናንተ እናት ድንግል ማርያም የተወለደችበት አንዲት ድንግል አንዲት ድንግልና እናት መላእክት የተሰጠችበት ዕለት ነው። ደስ ይበላችሁ፣ ደስ ይበለን።